አሁን ብሞት ምን እንደምሆን እርግጠኛ ነኝ። የበቃኝ ኑሮ መሰረት ቀብረው ሲመለሱ ታሪኮ እንደነበረ ሚዘነግ ለዚህ ነው እርግጠኛ ነኝ። ከመሞቴ ከአንድ ወር በፊት እንደምሞት አውቃለሁ እና እየዘመርኩ ነው ሞት በሰው ልሳን ብቻ ሳይሆን በመላእክት ልሳንም እየዘመርኩ ቀረብኝ የምለው አንድ ነገር ጭራሽ ወደ ሌላ ይሻገራል። ሰማ አንተን እንኳን አይደለም ወደ ጌታ የመጣ ነው ጥለን ነው ጥለን ነው የመጣ ነው። አንተን አይደለም ጳውሎስ እኮ አጥቶ አይደለም ወደ ጌታ የመጣው። ብዙዎች ሊይዙት የሚፈልገውትን ነገር ጥሎ ነው የመጣው። ወዳጅ ደስ ይላል።